ሆሊውድ ኮንቴንት አጥቻለሁ ብሎ መከራውን እያየ ነው። እየገረበው ነው ያለው እና የኛ አንድ ያልተነኩ ማአት ስቶሪዎች አሉ በጣም ብዙ ከአክሱም ዝም ብሎ የዘመናዊ የኢትዮጵያ ታሪክ ከአክሱም እንኳን ጀምረህ ዝም ብለህ ብትመጣ በእያንዳንዱ የታሪክ ምዕራፍ ላይ ጥፋት ላይ ኢትዮጵያዊ የሚመስሉ ማአት ታሪክ የኢትዮጵያ ታሪኮች ማአት አሉ ምንም ያልተነኩ ለምሳሌ አሁን የካኦጦና ታሪክ የወላይታው ንጉስ ካኦጦና ታሪክ በጣም የሚገርሙ ጀግንነቶች ያሉበት ታሪክ ነው። ከሚኒሊክ ጋር 7 ዓመት ተዋግተዋል። እኔ እንደ ጸሐፊ ሚኒሊክ ሀገር አንድ ለማድረግ ነው ተዋጉት። እኛኛው ደግሞ አልሆንም ብለው አይደለ ነው ናሬሽኑ ለምን እንደዛ የሚሆነው? አየ የካኦጦና የ7 ዓመት ነው ኪንግደምን ይሄንን ስልጣኔን አላስደፍርም። ስልጣኔዎች ሁሉ ጊዜ የተጣጣሉ ነው። የትኛውም ሀገር በስብሰባ የተሰራ ሀገር አንድም የለም። ሁሉም ተቧጭቆ ነው አሸናፊው ላይ የተቀለለ ምናምን የተሰራው የትኛውም ሀገር ይላል። ጀርመንን የሚያክል አሁን ትልቅ ሀገር ቢስማርክ ነው የሰራት the iron fist of ቢስማርክ ይባላል። ጣሊያንን ከነዛ ከመሳፍንቶች ምናምን እንትን ያደረገው ጁሴፒ ጋሪባልዲ፣ ጁሴፒ ማዚኒ የትኛውም ሀገር በስብሰባ የተፈጠረ ሀገር የለም። ግን የእያንዳንዱ ታሪክ አሁን ካኦጦና ላይ አንድ ጊዜ ያጠናሁኝና የሚገርማችሁ ለመጀመሪያ ጊዜ ባዮሎጂካል ዌፐን የተጠቀሙት እሳቸው ናቸው። ባዮሎጂካል ዌፐን ምን ማለት መሰለ? የራስ ዳርጌ ጦር መጣ፣ ሊወር መጣ። ከዛ አረካ ጋር እንዲሆነ ተራራ ስር ተገናኙ። ከዛ ካኦጦና ምን አሉ? በቃ አንተላለቅ፣ እኔ እጅ ሰጣለሁ፣ እንደውም ግብር ላግባ ምናምን አሉና ፈንጣጣ የዛን ጊዜ ኃይለኛ ወረርሽኝ ነው ፈንጣጣ። ምግብ አስይዘው የላኩት ፈንጣጣ የያዛቸውን ሰዎች ነው። ፈንጣጣ የያዟቸውን ሰዎች በሙሉ ለቀቁባቸው። ጦሩ ያንን ሲያይ ተበታትኖ ነው ወደ ሀገሩ የገባው ወረርሽኝ። በኋላ በንብ ደግሞ ተዋጉ። ሰራዊቱ መጣ። የሆነ አንድ ጉድባ ላይ ሲደርስ ንቦችን በጣም የሚያስቆጣ የሆነ ጭስ አለ። እሱን ሲያጨሱ ሙሉ እንትን መጣና ንቦቹ ይባሉ የለም አሁን የጦና ንቦች ምናምን እኮ ይባላል። በንብ ተዋጉ ምናምን። ይሄ የኔም ታሪክ ነው። ነሰሰሪኒ ወላይታ መሆን አይጠበቅብኝም። ይሄን ታሪክ የኢትዮጵያዊ ታሪክ አድርጌ ለመቀበል ኮንታ ላይ የሚገርሙ ታሪኮች አሉ። ጋምቤላ ላይ በጣም አሪፍ ታሪኮች አሉ። ኦቴንቲሲቲው ብዙ ዳይቨርሲቲውን ነው የምነግርህ። እንደተባለው የሀፓ ታሪክ ምናምን ገና እኮ አንደኛ በቃ ምንድን ነበሩ እነዛ ሰዎች ምንድን ነበሩ? አቅጣጫ ይለያያል። ዓለም እስካሁን የአንደኛ ዓለም ጦርነት ታሪክ ላይ ይሰራል። ሁለተኛ ዓለም ጦርነት ታሪክ ላይ እስካሁን ፊልም ይሰራል። እነዛን የመሳሰሉ ሰዎች አተን ምንም በቃ ብዙ የተባለ ነገር የለም። ስለዚህ ወደ ራስ መመልከት ነው። እሱ እንዴት ይመጣል ካልከኝ በቃ የሚያውቁ ሰዎች መጻፍ ሲጀምሩ ነው። አሁን እኛ ሀገር ችግሩ ምንድነው? ከሆሊውድ ፊልም ላይ ከቦሊውድ ፊልም ላይ ኢንስፓየር ተሆነና እሷን ወደ ሆነች ነገር አድርገህ ታመጣታለህ። እሷ ሀብታም ናት፣ እሱ ደሃ ነው፣ ከዛ እንትን ሆኑ ምናምን ጨረሻ ላይ የሆነ አሁን እሷ ፓተርን እኮ አለች ሁሉም ፊልም ላይ አለ። አሁንም አሜሪካም ይመረታል ምናምን። እኛ ግን ሌላ ኢንስፓየር የሚያደርገ ነገር እየጠፋ መጣና አዋቂዎቹ ወደ ጽሁፍ ሲገቡ እየገቡም ነው። ያን ጊዜ አቅጣጫው እየለየ ይመጣል። እንደ እየተንጓለለ መቀጠል ያለበት ደግሞ እንትን ድርሻም እኮ መውሰድ አለ። ገብሷን ለሚፈልገው ገብሱን መስጠት ተጠራ ያለ ነገርም በቃ እያደረገ ይሄዳል። እና ለዛ ዝግጁ መሆን ነው ዋናው። በንባብ ራስ ማዳበር ያስፈልጋል።